ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ይህ የህግና ፍትህ የዩቲዩብ ቻናል ነው። ዛሬ የማቀርብላችሁ ብዙዎቻችሁ ማወቅ የምትፈልጉትንና የገጠማችሁን ችግር ሊያቀልል የሚችል የህግ ጉዳይ ነው። ያው ምንድነው ብትሉኝ የንብረት ውርስን የሚመለከት ነው። ከዚያ በፊት ግን ሁሌም እንደምላችሁ ይህንን ቻናል ሰብስክራይብ አድርጉ፣ ፕሮግራሙን ላይክ እና ሼር አድርጉ። በቲክቶክ የምትከታተሉኝም የቲክቶክ አካውንቴን ፎሎ እንድታደርጉ ጠይቃችኋለሁ። የእርስዎ የቅርብ ዘመድ በሞት በመለየቱ ምክንያት የሟችን ሀብትና ንብረት ለመውረስ ፈልገው እንዴት አድርገው ንብረቱን በውርስ እንደሚያገኙ ግራ ተጋብተው ማንን ለማከል ብለው እያሰቡ ከሆነ አይጨነቁ። ይህን ቪዲዮ እስከ መጨረሻው ካዳመጡ ለጭንቀቱ መፍትሄ ያገኛሉ። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ይህ የማይቀር የህይወት ዑደት ነው። ታዲያ ሰው በህይወት በነበረበት ወቅት ያፈራቸው ሀብትና ንብረቶች እርሱ በህይወት ከተለየ በኋላ የትም ባክነው የሚቀሩ ሳይሆኑ የውርስ ህጉ በሚያስቀምጠው ቅደም ተከተል መሰረት ወደ ሟች የቅርብ ዘመዶች ይተላለፋሉ። ውርስን የሚመለከቱ የህግ ድንጋጌዎች በፍትሐብሔር ህግ ከአንቀጽ 826 እስከ አንቀጽ 1125 ድረስ ተደንግገው እናገኛቸዋለን። እነዚህን የውርስ ህግ ድንጋጌዎች ለእናንተ በሚመጥን እና በሚገባ ቋንቋ አቅርብላችኋለሁ። በመጀመሪያ የምናየው የውርስ አይነቶችን ነው። በፍትሐብሔር ህጉ አንቀጽ 829 መሰረት የሟች ንብረት የሚወረሰው በኑዛዜ ወይም ያለ ኑዛዜ ወይም በከፊል በኑዛዜ እና በከፊል ያለ ኑዛዜ ሊሆን ይችላል። ስለዚህ የውርስ አይነቶችን የኑዛዜ ውርስ፣ ያለ ኑዛዜ ውርስ፣ በከፊል ኑዛዜ ውርስ ወይም በከፊል ያለ ኑዛዜ ውርስ ብለን እንከፍላቸዋለን። ያለ ኑዛዜ ውርስ እንዴት ይፈጸማል የሚለውን ስናይ በፍትሐብሔር ህጉ ከአንቀጽ 842 እስከ አንቀጽ 856 ድረስ ባሉት ድንጋጌዎች እንደተመለከተው አንድ ሰው በህይወት እያለ ያለውን ሀብትና ንብረት ለማን እንደሚሰጥ ሳይናዘዝ የሞተ ከሆነ ሀብትና ንብረቱን በቅደም ተከተል ሊወርሱ የሚችሉት በመጀመሪያ ደረጃ የሟች ልጆች ናቸው። ሟች ልጅ ካለው ውርሱ የሚገባው ለልጁ ነው። ልጅ እያለ ሌሎች የሟች ዘመዶች ሊወርሱ አይችሉም። ነገር ግን ምናልባት የሟቹ ልጆች እነርሱም ልጅ ወልደው ሞተው ከሆነ ልጆቻቸው በእነሱ እግር ተተክተው ይወርሳሉ። ለምሳሌ ሟች ከበደ አቶ አበበና አቶ በለጠ የተባሉ ልጆች ቢኖራቸው የከበደን ንብረት ሊወርሱ የሚችሉት ልጆቻቸው አቶ አበበና አቶ በለጠ ብቻ ናቸው። ይሁን እንጂ ከልጆቻቸው መካከል አቶ በለጠ የተባለው ልጃቸው ከእርሳቸው ቀድሞ የሞተ ከሆነ እና አቶ አወቀ የተባለ ልጅ ያለው ከሆነ አቶ አወቀ ሟች አባቱን በለጠን ተክቶ የሟች ከበደን ወይም የአያቱ ንብረት ከሌላኛው የሟች ከበደ ልጅ ጋር በኩል በውርስ ይካፈላል ማለት ነው። በሁለተኛ ደረጃ ሟች ወደታች የሚቆጠር ተወላጅ ማለትም ልጅ፣ የልጅ ልጅ እያለ የሚቀጥል ተወላጅ ከሌለው የሟች አባትና እናቶች ወራሽ ይሆናሉ። የሟች እናትና አባት ወይም ከሁለት አንዳቸው ሞተው ከሆነ የእነሱ ልጆች ወይም ልጆች ከሞቱ የልጅ ልጆች እያለ በሚቀጥል ወደታች የሚቆጠር ተወላጆቻቸው እናትና አባታቸውን ተክተው ሟችን ይወርሳሉ። ይህንንም በምሳሌ ለማብራራት ሟች አበራ ልጅ ሳይወልዱ ቢሞቱና አቶ እንዳሻውና ወይዘሮ ጌጤነሽ የተባሉ አባትና እናት ቢኖሯቸው የእርሳቸው ሀብት የሚወርሱት የሟች አበራ አባትና እናቱ ወይዘሮ ጌጤነሽ ይሆናሉ ማለት ነው። ነገር ግን አንዳቸው ለምሳሌ እናቱ ቢሞቱ እና ወይዘሪት ሂሩት የምትባል ልጅ ቢኖራቸው ወይዘሪት ሂሩት እናቷን ተክታ የሟች አበራን ማለትም የሟች ወንድሟ ንብረት ከሟች አባት ከአቶ እንዳሻው ጋር በውርስ ትካፈላለች ማለት ነው። ሌላ በሶስተኛ ደረጃ የሟች እናትና አባት ሞተው ከሆነና ሌላ ልጅ የሌላቸው ወይም ቢኖራቸው እንኳን እነርሱም ሌላ ልጅ ሳይወልዱ ሞተው ከሆነ በሶስተኛ ደረጃ ወራሽ የሚሆኑት የሟች አያቶች ናቸው። የሟች አያቶች ሞተው ከሆነ ልጆቻቸው በእነሱ ተተክተው ሟችን ይወርሳሉ። ለምሳሌ ሟች ግዛው ልጅም የልጅ ልጅም የለውም። እናትና አባቱም ከእርሱ ውጭ ሌላ ልጅ ሳይወልዱ ሞተዋል፣ ወይም የወለዷቸው ልጆች እነሱም ሌላ ልጅ ሳይወልዱ ሞተዋል ብለን ብናስብ የውርሱን ንብረት ሟች አያቶቹ ይወርሳሉ ማለት ነው። የሟች አያቶች ሞተው ከሆነና ሌላ ልጅ ያላቸው ከሆነ የልጃቸው እነሱን ወክሎ የሟች ግዛውን ማለትም የአጎቱን ሀብትና ንብረት ይወርሳል ማለት ነው። እርሱም ከሞተና ሌላ ልጅ ካለው ይኸው ልጅ ወይም ወደታች የሚቆጠሩ ተወላጆቹ እንዲሁ እየተተካኩ የሟች ግዛውን ንብረት ይወርሳሉ ማለት ነው። ሌላው በአራተኛ ደረጃ የሟች አያቶች ከሌሉ ወይም አያቶቹን ወክለው የሚወርሱ ከላይ የተጠቀሱት ተወላጆች ከሌሉ በአራተኛ ደረጃ የሟች ቅድመ አያቶችና እነሱ ከሌሉ ተወላጆቻቸው ማለትም ልጆቻቸውና የልጅ ልጆቻቸው ወይም የልጅ ልጆቻቸው የሟች ንብረት ይወርሳሉ። ለምሳሌ ሟች ልጅ አልወለደም፣ እናትና አባቱም ከእርሱ ሌላ ልጅ ሳይወልዱ ሞተዋል። በእናቱ ግን ያሉት አያቶችም እናቱ ብቻ ወልደው ሞተዋል።
በአባት ወገን ያሉት አያቶችም አባቱን ብቻ ወልደው ሞተዋል ብለን ብናስብ በአያት ወገን ወራሽ አይኖርም ማለት ነው። ስለዚህ ውርሱ ወደ ቅድመ አያቶች እና ተወላጆቻቸው ይተላለፋል። በዚህ መሰረት የሟች ቅድመ አያቶች የሟች ቅድመ አያት ልጆች ወይም ተወላጆች የሟች ንብረት ይወርሳሉ ማለት ነው። ሌላው ሳይናዘዝ የሞተ ሰው ውርስን በተመለከተ አንድ እንድታውቁት የምፈልገው ነገር አለ። ይኸው ምንድነው? ከአባት ወገን ወይም ከእናት ወገን ለሟቹ በውርስ ወይም በስጦታ የተላለፈ ቋሚ ንብረት በውርስ የሚተላለፈው ንብረት ለመጣበትና የእናት መስመር ወይም የአባት መስመር ለሆነ ወገን ብቻ ነው። ይህን በፍትሐ ብሔር ሕግ አንቀጽ 849 መሰረት የአባትን ለአባት ወገን የእናትን ለእናት ወገን የመስጠት ደንብ ተብሎ ተደንግጓል። ይህ ደንብ በላቲን ቋንቋ ፓተርና ፓተርኒስ ማተርና ማተርኒስ ተብሎ ይጠራል። ለምሳሌ ሟች ተዘራ ከአባቱ አባት ወይም ከአያቱ በውርስ ወይም በስጦታ ያገኘው ቤት ቢኖር እና ሟች ልጅ ሳይወልድ ቢሞት ቤቱን መውረስ የሚችሉት አባቱ በሕይወት ካለ አባቱ በሕይወት ከሌለም የአባቱ ልጆች ማለትም ወንድሞችና እህቶች ይሆናሉ። አባት ሌላ ልጆች የሌሉት ከሆነም የአባቱ አባት ማለትም የአያቱ ልጆች ይህም ማለት አጎቶቹ ወይም አክስቶቹ ይወርሳሉ። እንግዲህ እንዲህ እያለ ቤቱ ወደ ቀጥታ ወደ አባት ወገን ይተላለፋል እንጂ ወደ እናት ወገን አይተላለፍም። በዚህ መሰረት ከአባቱ ወገን በውርስ ወይም በስጦታ የተላለፈውን ቤት የሟች እናት ወይም የእናቱ ወገን የሆኑ ዘመዶች ሊወርሱ አይችሉም። ነገር ግን ንብረቱ ከአባት ወይም ከእናት ወገን በውርስ ወይም በስጦታ ቢተላለፍም ሟች ልጅ ካለው ይህንን ንብረት ሊወርስ የሚችለው ልጁ ነው የሚሆነው። ስለሆነም ልጅ ካለ በውርስ ወይም በስጦታ ከአባት ወገን የመጣ ንብረት ለአባት ወገን፣ ከእናት ወገን የመጣ ንብረት ለእናት ወገን የሚለው ደንብ አይሰራም። እንግዲህ ሟች ሳይናዘዝ ከሞተ የሟች ሀብትና ንብረት በቅደም ተከተል ከመጀመሪያ እስከ አራተኛ ደረጃ ድረስ ባሉት የዝምድና ሐረጎች ሊወረስ እንደሚችል አይተናል። ይሁን እንጂ ሟችን ሊወርሱ የሚችሉ ከላይ የተጠቀሱ የዝምድና ሐረጎች ከሌሉ ወይም እያሉም ቢሆን ንብረቱን ለመውረስ ፈቃደኛ ካልሆኑ በመጨረሻ መንግስት የሟች ንብረት ይወርሳል ማለት ነው። አሁን ደግሞ ቀጥለን የምናየው የኑዛዜ ውርስ እንዴት ይፈጸማል የሚለውን ነው። የኑዛዜ ውርስን የሚመለከቱ የህግ ድንጋጌዎች በፍትሐ ብሔር ሕጉ ከአንቀጽ 857 እስከ አንቀጽ 941 ድረስ ተዘርዝረው እናገኛቸዋለን። ኑዛዜ አንድ ሰው በሕይወት ዘመኑ ወይም የሞቱ መቃረብ ሰምቶት ያለውን ሀብትና ንብረት እርሱ ከሞተ በኋላ ለእነማን እንደሚሰጥ የሚያስተላልፈው ቃል ነው። ኑዛዜ የሚያደርገውም ራሱ ተናዛዡ ብቻ ነው እንጂ ሌላ ሰው በውክልና ሊናዘዝለት አይችልም። እንዲሁም ብዙ ሰዎች በአንድ ጽሑፍ ላይ በጋራ ኑዛዜ ማድረግ አይችሉም። በአንድ ኑዛዜ ላይ የሚናዘዘው አንድ ሰው ብቻ ነው። ኑዛዜ አንድ ጊዜ ተደረገ ማለት ፍጹም ሳይለወጥ ይቆያል ማለት አይደለም። ተናዛዡ በፈለገ ጊዜ ኑዛዜውን ሊሽረው ይችላል። ኑዛዜ መደረግ ያለበትም በግልጽ እና የትኛውም ንብረት ለማን እንደተናዘዘ ማመልከት አለበት። ግልጽ ያልሆነ ኑዛዜ ፈራጅ ነው የሚሆነው። እንዲሁም ለሕግ ወይም ለመልካም ጠባይ ተቃራኒ የሆነ ኑዛዜ ፈራጅ ይሆናል። ለምሳሌ አንድ ሰው ለሌላ ሰው ሚስቱን የሚፈታ ከሆነ ይህንን ንብረት ተናዝዤለታለሁ የሚል ኑዛዜ የሚናዘዝ የኑዛዜ ለመልካም ጠባይ እና ለሕግ ተቃራኒ ስለሆነ ፈራጅ ነው የሚሆነው። ምክንያቱም ትዳር ወይም ጋብቻ በሕግ ጥበቃ የሚደረግለት ስለሆነ ነው። ሌላው መታወቅ ያለበት በግድ ወይም በኃይል የተደረገ ኑዛዜ ተቀባይነት የለውም። ነገር ግን በመንፈስ መጫን ምክንያት የተደረገ ኑዛዜ ፈራሽ ሊሆን አይችልም። ለምሳሌ ተናዛዡ ለንስሐ አባቱ ካለው አክብሮት ወይም እርሳቸው በንስሐ ልጃቸው ላይ ካላቸው ተሰሚነት አንጻር የንስሐ አባቱ አግባብተውት ወይም ከፍ ያለ የመንፈስ መጫን አድርሰውበት ንብረቱን እንዲናዘዝላቸው ቢያደርጉ ይህ ኑዛዜ ሊፈርስ አይችልም። ነገር ግን ዳኞች በዚህ መንገድ የተደረገው ኑዛዜ በጥንቃቄ ሊያዩትና የኑዛዜውን ቃል ሊቀንሱት ይችላሉ። እንደዚሁም ተናዛዡ ቀደም ሲል በነበረው ጋብቻ ልጆች እያሉት በኋላ ላገባው ወይም ሚስት በኋላ ላገባው ባል ወይም ሚስት ያደረገውን ኑዛዜ ዳኞች ሊቀንሱት እንደሚችሉ በሕጉ ላይ ተገልጾ እናገኘዋለን። ነገር ግን ዳኞች ኑዛዜውን የሚቀንሱት ወይም የሚሽሩት ዝም ብሎ ሳይሆን በኑዛዜ ተጠቃሚ መሆን የነበረብኝ እኔ ነኝ የሚሉ ሰዎች ወይም የሟቹ ልጆች ወይም ወደ ላይ የሚቆጠሩ ወላጆች ጥያቄ ሲያቀርቡላቸው ነው። ይህ ጥያቄ ለዳኞች ወይም ለፍርድ ቤት መቅረብ የሚችለው ኑዛዜ የተደረገለት ሰው በኑዛዜው መሰረት እንዲፈጸምለት ለፍርድ ቤት ጥያቄ ካቀረበበት ቀን አንስቶ በ3 ወር ጊዜ ውስጥ ነው። ይህን አጠር ባለ ምሳሌ ለመግለጽ ሟች አየለ ልጆች ያሉት የንስሐ አባቱ ቄስ ገብረ ማርያም ባደረጉበት የመንፈስ መጫን ምክንያት
ያለውን ሀብት በሙሉ ለቄሱ ቢናዘዝ እና ቄስ ገብረ ማርያም በኑዛዜው መሰረት ንብረቱ እንዲሰጣቸው ለፍርድ ቤት አቤቱታ ቢያቀርቡ የተናዛዡ ወይም የሟቹ ልጆች ይህ አቤቱታ በቀረበ በ3 ወር ጊዜ ውስጥ ለቄሱ ያደረገው ኑዛዜ በመንፈስ መጫን ምክንያት ያደረገው ነው በማለት ኑዛዜው እንዲቀነስላቸው ለፍርድ ቤት ጥያቄ ማቅረብ ይችላሉ። ፍርድ ቤቱም ጥያቄው ተገቢ መሆኑን ካመነበት የሟችን ኑዛዜ አሻሽሎ ለቄሱ በኑዛዜ የተሰጣቸው ንብረት ሊቀንስባቸው ይችላል። ሌላው ስለ ኑዛዜ መታወቅ ያለበት ነገር ኑዛዜ በተንኮል ምክንያት የተደረገ ነው በሚል ፈራሽ ሊሆን የማይችል መሆኑን ነው። ይህም በፍትሐብሔር ሕግ አንቀጽ 876 ላይ ተደንግጎ ይገኛል። በስህተት ምክንያት የተደረገ ነው በሚል ምክንያት ከሆነ ግን ስህተቱ መሰረታዊና የስህተት ባይኖር ኖሮ ተናዛዡ ኑዛዜውን አያደርግም ነበር የሚል አሳማኝ ምክንያት ካለ ኑዛዜው ፈራሽ ሊሆን ይችላል። እዚህ ላይ ልትገነዘቡ የሚፈልገው ነገር በመንፈስ መጫንም ሆነ በተንኮል ምክንያት የሚደረጉ ኑዛዜዎች ዞሮ ዞሮ ከተናዛዡ ፈቃድ ውጪ የሚደረጉ ኑዛዜዎች መሆናቸው ቢታወቅም ኑዛዜውን ያደረገው ሰው በሕይወት እያለ በራሱ ጊዜ በማንኛውም ምክንያት ቢሆን ኑዛዜውን መሰረዝ የሚችል በመሆኑ ነገር ግን ተናዛዡ ከሞተ በኋላ የተናዛዡ ኑዛዜ በጥብቅ መከበር ያለበት በመሆኑ በልዩ ልዩ ምክንያቶች ኑዛዜ ይፍረስልን እያሉ ወደ ፍርድ ቤት የሚመጡ ሰዎችን መገደብ በማስፈለጉ ነው። ሕጉ ኑዛዜን በኃይል ተገዶ ከተሰጠ ኑዛዜ ውጪ በሌሎች ምክንያቶች እንዳይፈርስ የሚከለክለው ማለት ነው። እንግዲህ ለዛሬ በዚሁ ይበቃናል። በቀጣይ ቪዲዮ ደግሞ የኑዛዜ አይነቶችና የኑዛዜ ፎርሞች ምን እንደሆኑ በዝርዝር የምናያቸው ይሆናል። ስለተከታተላችሁኝ አመሰግናለሁ። ደህና ሁኑ።